ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድ ቤተሰቦች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን። አገራችንን ሰላም ያደርግልን። እንዴት ይዟችኋል? እንዴት ናችሁ? ከኔ ጋር አልሐምዱሊላህ በጣም ጠፍቻለሁ ከጊዜ በኋላ። አሁን ብዙ መነገር የሌለባቸው ነገሮች አሉ። ግን አንድ ቀን ደግሞ እንድነግራችሁ ቪዲዮ ሰራላችኋለሁ ብዬ ስላሰብኩ ነው። በጣም በረጅም ጊዜ ጠፍቻለሁኝ። አሁን እንደ አዲስ ሆኖብኛል። ዛሬ ግን በሶሻል ሚዲያ ላይ የማየውና የምሰማው ነገር በጣም እያሳሰበኝና አብዛኛዎቹ ዩቱበሮች ስለምን እያሰቡ ነው? ስለምንስ እያስተማሩ ነው? ይህን ያህልስ ለምን ኦዲንሱን ያሳዝናሉ? ወይንም ይህን ነገር ለመስራት ለምን እንደሚያነሳሳቸው ባላቅም ራሴ ግን ያየሁትና የታዘብኩት ነገር በሩታና በአብርሽ ፍቅር ማንኛውም ሰው ብዙ ሰው ያብድ ነበረ። ብዙ ሰው ቪዲዮ እስከሚለቁ በጉጉት ይጠብቁ ነበር፣ ይጨነቁ ነበር። በቃ ላይቭ ላይ እንደዚሁም ቪዲዮ እየሰሩ ብዙዎቻቸው አድናቆታቸውና አንድነታቸውን ወይ ጥሩነታቸውን አብረው ይገልጹላቸው ነበረ። ላኪን ግን አሁን አሬ ነካው እንጨት አድርገዋቸዋል። በተለይ አብርሃም ጅል ለጅል ምንድነው ግም ለግም አብርሃዝ ግም ይብላ ይላል። አንድ ሰው ግም ከሆነ አብሮት ያለው ሰው ግም ነው የሚሆነው፣ አብረው ነው የሚግማሙት ማለት ነው። እና አሁን እኔ ልናገር የፈለኩት ነገር አብርሃም የሚሰራው ነገር ሁሉ ግም ነገር ነው። እስከነ ጓደኞቹ መግማማት በጣም አብዝቷል። እውነቴን ነው። የሴት ልጅ እንባ፣ የሴት ልጅ ክብር፣ የሴት ልጅን ፍቅር እንዲማንቋሸሽ፣ የሴትን ልጅ ህሊና መጉዳት በዚህ ልክ ለምን አስፈለገ እንዴ? ሴት ልጅ እኮ ሩታ ወይንም ሳትወልድ በፊት እኮ ምን ያህል እንደምትወዳትና እንደምትቀናባት ነበር የምናውቀው። የልጅ አባት ስላደረገችህ፣ ወግ ማድረግ ስላሳያችህ፣ የትዳር ጣዕሙን ስላሳወቀችህ ነው እንደ ይሄን ሁሉ ነገር አድርገህ ከአንዱ ሴት ላይ